አበይ አንቺ ታለቅሽ ልጅ አይደለሽም። እሺ 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 እባክሽ እንዳታለቅሽ። እሺ እኛ ይሄው ብዙ እህት አለሽ። እሺ ይሄ ሁሉ ሰው ይወድሻል። እሺ እሺ እኔ የኔም ባፍሰስ ይበል አታለቅሽ። እሺ አበይ አንቺ ታለቅሽ ልጅ አይደለሽም። እሺ 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 በጣም የምንወድሽ በጣም ቆንጆ። እሺ እውነት እውነት። እሺ እባክሽን እህታችን ላይ ደረሰው ነገር በጣም ነው የሚያሳዝነው። እኔም እንደ እናት ረብሾኛል። የኦብሴ እናት እንግዲህ የእሷ ብቻ እናት ሳትሆኝ የሁላችንም እናት ነሽ። ስሜቱን እንረዳሻለን። አጠቃላይ የኢትዮጵያ ሕዝብ እየተረዳው ነውና እኔ ከዩኒቨርሳል ታክሲና ዴሊቨሪ ነው የመጣሁት እናንተን ለማገዝ ስለፈለጉ ያላችሁበትን ሁኔታ ያለንበት ሁኔታ የሚታይ ነው። አይተሻል። እዚህ ነው የምንኖረው። ከልጄ ጋር ነው የምኖረው። እኔ ልጄን አላባት ነው የማሳድገው። እኔ ነኝ የማሳድገው። ልብስ አጥቤ እና እየኖርን ነበረ። መቼም እኔ ዕለት እንትን እያልኩ እየኖርኩ ልጄንም እያስተማርኩ እንትን ብዬ በዛ መሀል ነው ይሄ ነገር የተፈጠረ። ምስክር አልነበረኝም። ምስክርም የራሳችሁ ቪዲዮ ነው የነሱ ቪዲዮ ነው እንጂ ሌላ ምስክር አልነበረኝም። ራሳችሁ ነው እዚህ አልጋ ላይ ነው እዚህ ጋር ነው እዚህ ቤት ነው መጥተው የማይዱ ሌላ አልነበረም። ምን ምስክር ምን ነበር? ራሳችሁ በለቀቁ ቪዲዮ ነው እነሱን ሊያሳስረው የቻልኩ እዛን ጊዜ እንጂ እነሱ እኔ ባሌለውበት የፈለጉም ቢያረጉም ይችላሉ ነበር። ግን አልሰጠኝም። ምን ያለችኝ አንድ ልጅ እሷ ናት። እባክሽ እንዳታለቅሽ። እኛ ይሄው ብዙ እህት አለሽ። እሺ ይሄ ሁሉ ሰው ይወድሻል። እሺ እሺ እኔ የኔም ባፍሰስ ይበል አታለቅሽ። እሺ አበይ አንቺ ታለቅሽ ልጅ አይደለሽም። እሺ 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 በጣም የምንወድሽ በጣም ቆንጆ። እሺ እውነት እውነት። እሺ እባክሽን ስለዚህ በትክክል አሁን ምን ያስፈልግሻል? ከስራሽ ጋር በተያያዘ እኔ ልብስ ነው ኦብሴስ ማና ማራ ባይጄ ነው ማተባው እና የተከታዩበትም አይታቷል። ቤቱን እቺ ናት እና ልጄም በቃ እንደዚህ መውጣቱ ካልከታ ደህና ቦታ እንድትማር ነው የምፈልገው። እሺ ዩኒቨርሳል ታክሲ ኦብሴንም በደንብ እንደሚያስተምርልን እርግጠኛ ነኝ። ካንቺም ቋሚ ነገር ከናንተ ደህና ትምህርት ቤት እንዲያስተምርልኝ ነው የምፈልገው። ሞራላን እንትን ስላለ የልቦና እንትንም ምክር እባክሽን አታልቅሽ። እሺ በጣም ነው የምንወድሽና እውነት አታልቅሽኝ አልችልም። እባክሽ እንወድሻለን። እሺ ስለዚህ ዩኒቨርሳል ታክሲ እሷንም እንደሚያስተምርልን እርግጠኛ ነኝ። አንቺንም በቋሚነት የምንረዳበት ዝም ብሎ ገንዘብ ረድተን ማለፍ ሳይሆን በቋሚነት ለመርዳት ነው ወደዚህ እኔም የመጣሁት ማለት ነው። ስለዚህ ኦብሴም የተሻለ ትምህርት ትማራለች፣ በደንብ እናደርገዋለን። አንቺንም በቋሚነት ለመርዳት እንፈልጋለን። ይሄንን መልስ ዛሬውኑ ነው የምናሳውቅሽ። ምን እንደሚያደርጉ ይሄን ቪዲዮ እናደርሳለን። ሁላችንም የኢትዮጵያ ሕዝብ እንድትማርልን እንፈልጋለን። እሷ የባስ የእሷን እንድትማርልኝ ነው የምፈልገው። እሷን ሞራል የልቦና እንትን እንድትሰናል ልቦና እርዳታ እንድታገኝ እናደርጋለን። እሷ መሆኗ ነው እና አይዞሽ ልጅ ይሆናል ስለሚለው ነው እንጂ ቆማ ማይዱ ማን ነበረም በዛ እንትን እንደለቀቁ ማለት ነው። እና እሱን እንዳታለቅሽ እሺ እንዳታለቅሽ። አንቺ ጀግና ነሽ። እሺ እሺ በፍጹም እንዳታለቅሽ። ቀና ብለሽ መሄድ ያለብሽ ልጅ ነሽ። እሺ በጣም ትዕግስተኛ ነሽ፣ በጣም ጎበዝ ነሽ። እሺ በጭራሽ እንዳታለቅሽ። ይሄ ነገር መጥቶበት አስደነገጣት እንጂ በጣም አክቲቭ ማትራሳራው ነገር የለም። በጣም ትሳተፋለች፣ ብዙ ነገር ላይ የምትሳተፍ ልጅ ነበረች። ግን ይሄ ነገር ሲመጣበት ቀነሰችብኝ፣ ብዙ ነገር ቀነሰችብኝ። ጠንካራ እንድትሆኚ ነው የምንፈልገው። በሚያስፈልግሽ ነገር ዩኒቨርሳል ታክሲ ከጎንሽ ነው። እኔም አብሬሻለሁ። አንቺ ጀግና፣ ቆንጆ፣ ጠንካራ ልጅ ነሽ። በፍጹም እንባ ከዚህ በኋላ ካንቺ አይን እንዳይፈስ እሺ። ቀና ብለሽ የምትሄጂ ለብዙዎች አራያ ምሳሌ የምትሆኚ ትልቅ ደረጃ ደርሰሽ የምናይሽ ልጅ ነሽ። ይሄን ነው አቂ። ካሁን በኋላ እንደማታለቅሽ ቃል ግቢልኝ። አይኔን ያይሽ ነገር እውነቴን ነው የምልሽ። ከዚህ በኋላ እንደማታለቅሽ ቃል ግቢልኝ። እንግዲህ ቪዲዮ ላይ እንደተመለከተሽ እባክሽ እንዳታለቅሽ። እኛ ይሄው ብዙ እህት አለሽ። እሺ ይሄ ሁሉ ሰው ይወድሻል። እሺ እሺ እኔ የኔም ባፍሰስ ይበል አታለቅሽ። እሺ አበይ አንቺ ታለቅሽ ልጅ አይደለሽም። እሺ 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 በጣም የምንወድሽ በጣም ቆንጆ። እሺ
እውነት እሺ እባክሽን እህታችን ላይ የደረሰው ነገር በጣም ነው የሚያሳዝነው። እኔም እንደ እናት ረብሾኛል። የኦብሴ እናት እንግዲህ የእሷ ብቻ እናት ሳትሆኝ የሁላችንም እናት ነሽ። ስሜቱን እንረዳሻለን። አጠቃላይ የኢትዮጵያ ሕዝብ እየተረዳው ነውና እኔ ከዩኒቨርሳል ታክሲና ዴሊቨሪ ነው የመጣሁት እናንተን ለማገዝ ስለፈለጉ ያላችሁበትን ሁኔታ ያለንበት ሁኔታ የሚታይ ነው። አይተሻል። እዚህ ነው የምንኖረው። ከልጄ ጋር ነው የምኖረው። እኔ ልጄን አላባክ ነው የማሳድገው። እኔ ነኝ የማሳድገው። ልብስ አጥቤ እና እየኖርን ነበረ። መቼም እኔ ዕለት እንትን እያልኩ እየኖርኩ ልጄንም እያስተማርኩ እንትን ብዬ በዛ መሀል ነው ይሄ ነገር የተፈጠረ። ምስክር አልነበረኝም። ምስክርም የራሳችሁ ቪዲዮ ነው የነሱ ቪዲዮ ነው እንጂ ሌላ ምስክር አልነበረኝም። ራሳችሁ ነው እዚህ አልጋ ላይ ነው እዚች ጋር ነው እዚህ ቤት ነው መጥተው የማይዱ ሌላ አልነበረኝም። ምን ምስክርም አልነበረ። ራሳችሁ በለቀቁ ቪዲዮ ነው እነሱን ሊያሳስረው የቻልኩ እዛን ጊዜ እንጂ እነሱ እኔ ባሌለውበት የፈለጉም ቢያረጉም ይችላሉ ነበር። ግን አልሰጠኝም። ምን ያለችኝ አንድ ልጅ እሷ ናት። እባክሽ ባታለሽ። ይሄው ብዙ እህት አለሽ። እሺ ይሄ ሁሉ ሰው ይወድሻል። እሺ እኔ የኔም ባፍሰስ ይበል አታልቅሽ። እሺ አናበይ አንቺ ታለቅሽ ልጅ አይደለሽም። እሺ በጣም የምንወድሽ በጣም ቆንጆ። እሺ እውነት እሺ እባክሽን። ስለዚህ በትክክል አሁን ምን ያስፈልግሻል? ከስራሽ ጋር በተያያዘ እኔ ልብስ ነው ኦብሴስ በእጄ ነው የማጥበው እና የተከራየሁበትም አይታችኋል። ቤቱን እቺ ናት እና ልጄም በቃ እንደዚህ መውጣቱ ካልቀረ ደህና ቦታ እንድትማር ነው የምፈልገው። እሺ ዩኒቨርሳል ታክሲ ኦብሴንም በደንብ እንደሚያስተምርልን እርግጠኛ ነኝ። ካንቺም ቋሚ ነገር ከናንተ ደህና ትምህርት ቤት እንዲያስተምርልኝ ነው የምፈልገው። ሞራላን እንትን ስላለ የልቦና እንትንም እባክሽን አታልቅሽ። እሺ በጣም የምንወድሽና እውነት አታልቅሽ ነው ያልሽኝ። እባክሽ እንወድሻለን። እሺ ስለዚህ ዩኒቨርሳል ታክሲ እሷንም እንደሚያስተምርልን እርግጠኛ ነኝ። አንቺንም በቋሚነት የምንረዳበት ዝም ብሎ ገንዘብ ረድተን ማለፍ ሳይሆን በቋሚነት ለመርዳት ነው ወደዚህ እኔም የመጣሁት ማለት ነው። ስለዚህ ኦብሴም የተሻለ ትምህርት ትማራለች፣ በደንብ እናደርገዋለን። አንቺንም በቋሚነት ለመርዳት እንፈልጋለን። ይሄንን መልስ ዛሬውኑ ነው የምናሳውቅሽ። ምን እንደሚያደርጉ ይሄን ቪዲዮ እናደርሳለን። ሁላችንም የኢትዮጵያ ሕዝብ እንድትማርልን እንፈልጋለን። እሷ የባስ ይሄ እሷን እንድትማርልኝ ነው የምፈልገው። እሷን ሞራል የልቦና እንትን እንድትሰራ እርዳታ እንድታገኝ እናደርጋለን። እሷ መሆኗ ነው እና አይዞሽ ልጅ ይሆናል ስለሚለው ነው እንጂ ቆማ ማይዱ ማነበረም በዛ እንትን እንደለቀቁ ማለት ነው። እና እሱን እንዳታለቅሽ እሺ፣ እንዳታለቅሽ። አንቺ ጀግና ነሽ። እሺ በፍጹም እንዳታለቅሽ። ቀና ብለሽ መሄድ ያለብሽ ልጅ ነሽ። እሺ በጣም ትዕግስተኛ ነሽ፣ በጣም ጎበዝ ነሽ። እሺ በጭራሽ እንዳታለቅሽ። ይሄ ነገር መጥቶበት ያስደነገጣት እንጂ በጣም አክቲቭ ማትራሳራው ነገር የለም። በጣም ትሳተፋለች፣ ብዙ ነገር ላይ ትሳተፍ ልጅ ነበራት። ግን ይሄ ነገር ሲመጣበት ቀነሰችብኝ፣ ብዙ ነገር ቀነሰችብኝ። ጠንካራ እንድትሆኚ ነው የምንፈልገው። በሚያስፈልግሽ ነገር ዩኒቨርሳል ታክሲ ከጎንሽ ነው። እኔም አብሬሻለሁ። አንቺ ጀግና፣ ቆንጆ፣ ጠንካራ ልጅ ነሽ። በፍጹም እንባ ከዚህ በኋላ ካንቺ አይን እንዳይፈስ። እሺ ቀና ብለሽ የምትሄጂ ለብዙዎች አርአያ ምሳሌ የምትሆኚ ትልቅ ደረጃ ደርሰሽ የምናይሽ ነሽ። ይሄን ነው አቂ። ካሁን በኋላ እንደማታለቅሽ ቃል ግቢልኝ። አይኔን ያይሽ ነገር እውነቴን ነው የምልሽ። ከዚህ በኋላ እንደማታለቅሽ ቃል ግቢልኝ። እንግዲህ ቪዲዮ ላይ እንደተመለከታችሁት ያለው ሁሉም ነገር በጣም ነው የሚያሳዝነው። የኦብሴንም እናት በቋሚነት የምትሰራበትን የምትለወጥበትንና ኦብሴም የተሻለ ትምህርት ቤት